አቤት ማን ጠራሽ? ማለቴ ማንንም ፈልገሽ ነው? ነው ቤት ተሳስተሽ ነው? አቶ አምነን ፈልጊው ነው። ታዲያ ምን ያስቆጣሻል? ቀስ ብለሽ አትናገሪም እንዴ? ይቺ ለመሞት አንዳሙስ ይቀራ ሴትዮ ምንድነው የምትለኝ? ወይዘሮ ዛራ። አቤት ማን ነው በር ላይ ያለው? ጥቁር በጥቁር የለበሰች ሴት ነች። ታዲያ አስገቢያታ። አቶ አምነን እንዴት ነህ? ሰላም፣ እንዴት ነሽ? ሻይ ቦዩና። አያስፈልግም። ያው በደረቁ ከምናወራ ብዬ ነው። ደግሞ እዚህ ድረስ ስለመጣሽ አመሰግናለሁ። ምን መሰጋገንበት ጊዜ በጣም ገና ነው። እባክሽ ፋይሉን ሰጪኝ። ልመና አንተን ከሚያክል ሰው አይጠበቅም። ወይ ካልሆነ ለምን ነገሮችን በፍልሚያ ታደርጋቸው? የለበስነው ልብስ እኮ መለኪያችን አይደለም። ማንም ሰው በልቡ እንጂ በልብሱ አያስብም። ልብና ልብስ ይለያያል እያልከኝ? እንደዛ ለማለት ፈልጌ አይደለም። አሁን እየኖርኩት ያለው ህይወት አይደለም የኔ ማንነት። አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ። ወዴት ነው የምትሄጂው? አቶ አምነን ልጅቷ ከዛ ቤት እንዳትወጣ አድርጎ ፋይሉን ይቀበላታል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቪዲዮውን ጀምሩልኝ። እንግዲህ አምነን እንደሚታወቀው ሲፈን እሱ ቤት ሆና ነገሮችን በሙሉ ስታበላሽ እንደነበረች ሰምቷል። ስልክም ተደውሎለት የዴፍኒ ልጅ ማለት እናንተ ቤት የምትኖረው ሲፈን የምትባለው ልጅ ናት ብሎ ይነግራታል። የዚህ ሰዓት ላይ አምነን ይናደድና ይህ ትክክል መሆን አይችልም፣ እንዴት ነው ሲፈን እንዲህ ልታደርግ የምትችለው አምኛት እያለ ሲያወራ እንደ ድንገት ሆኖ ከኋላ ያለው ሙስጠፋ ሁሉንም ነገር ይሰማል። የዚህ ሰዓት ላይ ነገሩን ይጠረጥርና ስለ ሲፈን እንደሚያወራ ይገባዋል። እንዴት ነው እሷ ልትሆን የምትችለው? እሷ አትሆንም፣ እሷ ከሆነች ግን እገላታለሁ እመነኝ እያለ ሲናገር ይሰማል። ሙስጠፋም የዚህ ሰዓት ይደነግጥና ምን ማድረግ እንዳለበት ግራ ይገባዋል። ወዲያውም አቶ አምነን ሽጉጡን ያወጣና ወደ ሲፈን ክፍል በፍጥነት መጓዝ ይጀምራል። ሲፈንም ከሙስጠፋ የነበራት ፍቅር ጨምሮ የተንጎራዳር ጭንቀት ውስጥ ገብታ እያለ እንመለከታለን። የዛ ሰዓት ሙስጠፋም ደውሎ ሁሉን ነገር ይነግራታል። ከቤቷ እንድትወጣና ከዛ እንድትደበቅ። መጀመሪያ ላይ እሷ የደወለላት ስለ ፍቅር ጉዳይ ሊያማክራት መስሏት ነበር። ምንም እንዳትለኝ በቃ ካንተ ጋር ምንም ማውራት አልፈልግም ስትለው ነገሩ ሁሉ ተበላሽቷል፣ ስሚኝ ነገሩ እንዳሰብሽው እየሄደ አይደለም። አሁን ላይ አምነን ስላንቺ ሁሉ ነገር አወጥ መጥፎ ሰው እንደሆንሽ የእሱን ቤተሰብ እንደምትበጠብጭና ሁሉንም ነገር ስለዚህ አሁኑኑ ከዛ ቤት ውጪ ብሎ ማስጠንቀቂያ ይሰጣታል። እሷም ወዴት እንደምትሄድ ግራ ገብቷት ስትንኮራደድ ያሳየናል። ሙስጠፋም ይህን ነገር ሲያደርግ አቶ አምነን አልደረስም ነበር። በስተመጨረሻም አቶ አምነን ከክፍሉ ሲደርስ ሽጉጡን ያወጣል። እሷ ግን እዛ የለችም። በሁኔታው በጣም እናደድና ክፍሉን ዘግቶ ጥሎ ከዛ ክፍል ይወጣል። የዚህ ሰዓት ላይ ሲፈን ከተደበቀችበት ትወጣለች ማለት ነው። ከኮሞዲና ውስጥ ብቅ ትልና የያዘቻቸውን ሻንጣዎች በሙሉ ይዛ ወደ ውጭ መውጣትና ከቤቱ መገስገስ ትጀምራለች። ይህ ስራ ሁሉ የሙስጠፋ ነው። እሷ ባይነግራት መጨረሻ ምናልባትም ይሄ እሷ የመጨረሻ ነበር። እናም ከዚህ ግቢ በድብቅ በጓሮ በር አድርጋ ስትወጣ ያስመለክተናል። ሌላው እና ዛራ ባለችበት ቦታ ላይ አቶ አምነን ይመጣና ትንሽ ነገሮች ያናገራታል። እኔ ምልሽ እናቴ ለምንድን ነው ግን እኔ እንደማምናቸው ሰዎች ለኔ የማይታመኑልኝ? ለምንድን ነው እኔ ሁሉንም ሰዎች እወዳለሁ እነሱ ግን እኔን የማይወዱኝ? ለምንድን ነው ጠላት ይበዛው ይላታል። እሷም ሁሉም እኮ እንዳንተ ሊሆኑ አይችሉም ትለዋለች። እሱም እኮ ይሄ እኮ ነው ለምንድን ነው የተናገርኩበት? ምን ተፈጥሮ ነው ልጅ ስትለው በቃ በኋላ እነግርሻለሁ ብሎ ይሄድና ቀጥታ ማጋ ይሄዳል። ጄሪ ጋ ይሄዳል። ጄሪ እየተቀባባች ነበርና አቤት ምንድን ነው ስትለዋለች። እሱም ሲፈን የት ናት ያለችው ታውቂያለሽ? አሃ ሲፈን የት እንዳለች እኔ እየተላቅ እችላለሁ። ከዛ በፊት ታውቂያታለሽ እንዴ ሲፈን? አረ እኔ ሲፈንን እዚህ አብረን ስንመጣ ነው ማውቃት፣ እዚህ አብረን እንደተወዳደርን ብቻ ነው ማውቀው ብላ ትመልስለታለች።
ምን ማለት ነው? እንዴት አታውቂም? ቢልና ሁሉንም ነገር ስታደርግ የነበረችው ሲፈን ናት። እናም ሳገኛት ግን ቀጥታ ገላታለሁ፣ ጭራሽም ማዘኔታም አላሳያትም ይላታል። የዚህ ሰዓት ላይ ጄሪ ትደነግጣለች፣ ትጨነቃለች። ምን ማድረግ እንዳለባት ቁጭ ብላ እያሰበች ያስመለክተናል። ሲፈንን ምንም እንኳን እንደ ጠላቷ ብትመለከታትም ይህን ያህል ግን እስክትሞት ድረስ የሚደርስ ጥላቻ የላትም። በሌላ በኩል ደግሞ ሙስጠፋ እየደወለ ሲፈንን በሚያገኝበት ሰዓት ላይ ከውስጥ ሜርሲ ትወጣለች። ሜርሲም ትወጣና እንደጀመረችው መልከፏን ትቀጥላለች። እሱ ምን እያደረክ ነው የምትንጎራደደው? አንተም እስካሁን ከዚህ ቤት አልሄድክም ትለዋለች። እያወራችው እያለም ድንገት አቶ አምነን ይደውላል። አቶ አምነን ከመደወሉ በፊትም አንድ ሁለት ይባባላሉ። ማን ነው እንደዚህ ሊነግረው ይችላል? ማን ነው እያለ ይጠይቃታል። እሷም ግን ስለምን የምታወራው እያለች እንደማያውቅ ሰው ለመሆን ታስመስላለች። በዚህ ሰዓት ሙስጠፋ በጣም ይናደዳል። አንቺ ነሽ ነገሮችን ሁሉ እያበላሸሽ ያለሽው አይደል ይላታል። ሲፈን እንዴት አወቀች? እና ታዲያ የኔ ጉድ ከሚወጣ የእናንተ ጉድ አሳልፎ መስጠት ነው የኔ ዋነኛ አማራጭ ብላ ትመልስለታለች። የዚህ ሰዓትም አቶ አምነን ስልኩን ይወጣና ይደውልላታል። እሷም ስልኳ እንደተደወለ ታይና አምነን ስለሆነ ስልኩን ታነሳላታለች። እናም እሱ ምንም ጥያቄ ሳያበዛባት ወደ ክፍሌ ልትመጪ ትችያለሽ፣ እዚህ ነሽ አላት። አዎ እዚህ ነኝ፣ በቃ ችግር ተፈጠረ፣ በቃ እሺ መጣሁ ትልና እኔ ከአንተ ጋር እዚህ ስራ መፈታበትና መነጋገርበት ጊዜ የለኝም፣ ስራ ፈታ አይደለሁም፣ እሺ እና እኩይ አድርጋ ያትኝ ብላ ለቃ ወደ አምነን ጋር ትሄዳለች። ለማንኛውም እኔ እዚህ ጋር ሰናበትኳችሁ። ቻው።